ጤና ይስጥልን። በሀገር ውስጥም ከሀገር ውጭም ያላችሁ ክቡራን የቻናላችን ቤተሰቦች የዕለቱን አበይት ዜናዎችና አጫጭር መረጃዎች ይዘንላችሁ መጥተናል። በአሜሪካና በኢራን መካከል እየተደረገ ያለውን የጦርነት ዛቻ ለማርገብ ከቻይና እስከ ሩሲያ ከፈረንሳይ እስከ ብሪታንያ አፈሙዛችሁን መልሱ፣ ምላጭ ከመሳብ ተቆጠቡ፣ መጨረሻው አያምርም ሲሉ ሁለቱንም ሀገራት አስጠነቀቁ። የአሜሪካው ዋና የጦር ማዕከል ፔንታጎን በኢራን ጉዳይ ላይ 4 ወታደራዊ አማራጮችን ለፕሬዝዳንቱና ለካቢኔዎቻቸው ወስኑልኝ ሲሉ አማራጮችን ወደ ዋይት ሀውስ ቢሮ ማስገባታቸውም ተገለጸ። 4ቱ አማራጮች ምንድናቸው? አማራጮቹ በካቢኔዎች መካከል መከፋፈልን መፍጠሩም እየተነገረ ይገኛል። ይህን አስመልክቶም ሰፊ መረጃዎች እየወጡ ይገኛሉ፣ እናስደምጣችኋለን። በሁለቱ ሀገራት መካከል ማለትም በፓኪስታን እና በአፍጋኒስታን ከባድ የተባለ ጦርነት መጀመሩ ተሰማ። የሀገሪቱ ዋና ዋና ከተሞች የአየር ላይ ድብደባ እየተደረገባቸው እንደሆነ ከሁለቱም ሀገራት የሚወጡ መረጃዎች አመላክተዋል። ሙሉ መረጃውን በዕለቱ የመረጃ ትንታኔያችን ተመልክተናል፣ ታደምጡታላችሁ። የአፍጋኒስታን ዋና ከተማ በፓኪስታን የአየር ድብደባ እየተካሄደባት እንደሆነ ተዘግቧል። ጉዳዩን አስመልክቶ ሰፊ መረጃ የምነግራችሁ ነው የሚሆነው። ፓኪስታን በአየር ድብደባ የአፍጋኒስታንን ዋና ከተማ ካቡልን በመደብደብ ላይ ናት። ፓኪስታን በአፍጋኒስታን ዋና ከተማ ካቡልና በታሊባን መንፈሳዊ ማዕከል ላይ ከባድ አየር ድብደባ ማድረሷን የቀጠለች ሲሆን በአጸፋው ደግሞ የአፍጋኒስታን መንግስት በፓኪስታን ላይ ጦርነት አውጇል። የመገናኛ ብዙሃን እንደዘገቡት የፓኪስታን የጦር አውሮፕላኖች ዛሬ ሌሊቱን የአፍጋኒስታንን የአየር ክልል ጥሰው በመግባት እጅግ ከባድ የሆነ የአየር ድብደባ በካቡል ላይ አውርደዋል ነው ያለው። ፓኪስታን ከዚህ ቀደም በድንበር አካባቢ ስታደርገው ከነበረው ጥቃት የዛሬው ከበድ ያለና የተለየ ነው ያለው መረጃው የአፍጋኒስታን የፖለቲካ ማዕከል በሆነችው ካቡልና የታሊባን ከፍተኛ መሪዎች በሚቀመጡባት አካባቢ ላይ ያነጣጠረ ከባድ የአየር ድብደባ ሲሉ ገልጸውታል። ለዚህ የለየለት ጦርነት ምክንያት ደግሞ የቲፒ ታጣቂዎች ናቸው ያለው መረጃው ፓኪስታን ቲፒ እየተባለ የሚጠራ አንድ ቡድን በአፍጋኒስታን ምድር መጠለያ ሰርቶ በአፍጋኒስታን መንግስት እየተደገፈ የሀገራችንን ሰላም ነስቷል፣ ንጹሐንንና ፖሊሶችን ገድሎብኛል በማለት ትከሳለች። እንደ አልጀዚራ ዘገባ ከሆነ የታሊባን አስተዳደር የፓኪስታንን ጥቃት የመልሶ ማጥቃት ዘመቻ ከፍቶ ጦርነት መጀመሩ ተገልጿል። የአፍጋኒስታን መከላከያ ሚኒስቴር ኃይሎቹ በፓኪስታን ወታደራዊ ማዕከላት ላይ ሁሉንም አጸፋዊ እርምጃዎች በሙሉ ውሰዱ ሲል ትዕዛዝም አስተላልፏል። በአሜሪካና በኢራን መካከል እየተደረገ ያለው የጦርነት ዛቻ ለማርገብ ከቻይና እስከ ሩሲያ ከፈረንሳይ እስከ ብሪታንያ አፈሙዛችሁን መልሱ፣ ምላጭ ከመሳብ ተቆጠቡ፣ መጨረሻው አያምርም ሲሉ ሁለቱንም ሀገራት አስጠነቀቁ። የኢራኑ የውጭ ጉዳይ ሚኒስተር ሳይድ አባቺ ትራምፕ የውሸት ዜና ሰለባ ናቸው፣ ጦርነቱ ከተጀመረ አትጠራጠሩ፣ አውዳሚ ነው ሲሉ፣ የአሜሪካ የውጭ ጉዳይ ሚኒስተር ማርክ ሮቢዮ ደግሞ ትራምፕ ፍላጎታቸው ዲፕሎማሲ ካልተሳካ ግን ወታደራዊ እርምጃ ነው ማለታቸው ግራ የተጋቡ የፖለቲካ መንገድ አሊያም ሀገሪቱን ለዳግም ጦርነት ዝግጅት ጊዜ መግዛት ላይ ናቸው የሚል አወዛጋቢ ግን ምላሽ የሌለው ጥያቄን ለማስነሳት እያስገደደ ይገኛል ይላሉ። ምንም እንኳን ቴህራንና ዋሽንግተን ፖለቲካቸውን አስታርቀው መጓዝ ሊመርጡ ቢችሉም እንኳ ኢራን የወዳጆቿንና የስትራቴጂካዊ አጋሮቿን የሩሲያና የቻይናን ፍላጎት ማስጠበቅ ይጠበቅባታል። አሜሪካም ቢያንስ እንኳን የእስራኤልን ፖለቲካዊና ወታደራዊ ፍላጎት በመካከለኛው ምስራቅ ማርገብ ሌላ ስራ ይጠብቃታል። ለዚህም ነው የሁለቱ ሀገራት ጉዳዮች እጅግ አስቸጋሪና ውስብስብ እንዲሁም ጦርነቱ በሁለቱ ኃይሎች ብቻ የሚቆም አይደለም፣ በርካታ ሀገራትን ያሳትፋል በሚል ስጋት ከትላንቱ ዛሬ እየበረታ የሄደው በማለት እውነታውን አስረድተዋል። በእርግጥ አሜሪካና ኢራን በፖለቲካዊ መንገድ ጠንቅቀው የሚተዋወቁ ናቸው። ኢራን ከአሜሪካ ጋር የሚገዳደር ረጅም ርቀት ተምዘግዛጊ ሚሳኤል፣ ሚስጥራዊ ተዋጊ ጀቶችና ሌሎች ከባባድ የጦር መሳሪያዎች እንዳሏት ጠንቅቃ ታውቃለች። ጦርነቱ ከተጀመረ በተለያዩ ሀገራት ያሉትን የአሜሪካ የጦር ሰፈሮች በቅድሚያ እመታለሁ፣ አይጠራጠሩ ስትል ኢራን በውጭ ጉዳይ ሚኒስትሯ በኩል አስታውቃለች። በመጨረሻም የአሜሪካው ዋና የጦር ማዕከል ፔንታጎን በኢራን ጉዳይ ላይ 4 ወታደራዊ አማራጮችን ለፕሬዝዳንቱና ለካቢኔያቸው ወስኑልኝ ሲል 4ቱንም አማራጮች ወደ ዋይት ሀውስ ቢሮ ማስገባታቸው ተገለጸ። አማራጮቹ በካቢኔዎች መካከል መከፋፈልን መፍጠራቸውም እየተነገረ ይገኛል። የዩናይትድ ስቴትስ ፕሬዝዳንት መቀመጫ የሆነችው ዋሽንግተን ዲሲ እጅግ ወሳኝ በሆነ ውሳኔ መስቀለኛ መንገድ ላይ ትገኛለች። ታዋቂው የፖለቲካና የዜና ተቋም የሆነው አክሲዮስ የዜና ወኪል ዛሬ ሌሊቱን ይዞት ባወጣው እጅግ አነጋጋሪ በሆነ ዘገባ የአሜሪካ መከላከያ ሚኒስቴር ፔንታጎን ለፕሬዝዳንት ትራምፕ በኢራን ላይ ሊወስዱ የሚችሉትን ዝርዝር ወታደራዊ አማራጮች
በኦቫል ኦፊስ ዝርዝር ማብራሪያ እንደተሰጣቸው ዘግቧል። አክሲዮስ የዜና ወኪል ለዋይት ሀውስ የደህንነት ባለስልጣናት ቅርበት ያላቸው ምንጮችን ጠቅሶ ፕሬዚዳንት ትራምፕ ከቀላል እስከ እጅግ ከባድ የሆኑ አራት ዋና ዋና ወታደራዊ አማራጮች ዛሬ ቀርበውላቸዋል። አንደኛው አማራጭ አውዳሚ የሳይበር ጥቃት የሚል ነው። ይህ አማራጭ ያለ ጦር መሳሪያ ጩኸት የኢራንን ኢኮኖሚና ወታደራዊ መሰረተ ልማት ሙሉ በሙሉ ለማሽመድመድ የታለመ ነው። የኢራን የኤሌክትሪክ ኃይል ማከፋፈያዎችን፣ ማዕከላዊ ባንኮችና የነዳጅ ማስተላለፊያ ኔትወርኮችን በሳይበር ጥቃት መዝጋት። የድምፅ አልባ የማጥቃት ዘመቻ ጦርነት የማያስነሳና ዝቅተኛ አደጋ ያለው ጥቃት ነው ተብሎለታል። ሁለተኛው የኢራንን እጅ መቁረጥ የሚል ነው። በኢራን መሬት ላይ ቀጥተኛ ጦርነት ከመክፈት ይልቅ ኢራን በሱሪያ በኢራንና በየመን የሚገኙ የኢራን ሪቮሉሽናሪ ጋርድ አርጂኒ የጦር ሰፈሮችን፣ የመሳሪያ ማከማቻዎችና ከፍተኛ አዛዦችን በድንገት በፈንጅ መደብደብ ስልታዊ የቆረጣ ዘዴና አቋራጭ ማጥቃት ስልት ተብሎለታል። ወደ ሶስተኛው ስናልፍ የተመረጡ የኢራን የውስጥ ኢላማዎችን በድንገት መምታት የሚል ነው። በኢራን ግዛት ውስጥ የሚገኙ የድሮን ማምረቻ ፋብሪካዎችን፣ የባሊስቲክ ሚሳይል ማስወንጨፊያዎችንና የባህር ኃይል ማዕከላትን በድንገትና በከፍተኛ በሆነ ጥቃት ማጥቃት ነው። እዚህ ላይ ዋነኛ ተዋናኞች የአየር ጥቃትና የክሩዝ ሚሳይል ናቸው። የመጨረሻውና አራተኛው ደግሞ ከመሬት በታች የተገነቡትን የኢራን የኒውክሌር ማበልጸጊያ ጣቢያዎችን እንደ ታንዝና ፎርዶት ግዙፍ የኒውክሌር ማብላያዎችን ጨምሮ ዋና ዋና የኢራን ተቋማትን በፈንጅ መደብደብና ኢራንን ሙሉ በሙሉ ወደ ማውደም የሚያመራ ጥቃት ነው። እነዚህ አማራጮች ከፔንታጎን ወደ ፕሬዚዳንቱና ካቢኔ አባላት ሲገቡ፣ በፕሬዚዳንት ትራምፕ የካቢኔ አባላት መካከል ደግሞ ከባድ መከፋፈልን ፈጥረዋል ይላል። አንደኛው ጦርነት የሚፈልግና ኢራንን ዳግም እንዳታንሰራራ ለአንዴና ለመጨረሻ ጊዜ ከነ ሙሉ የጦር መሳሪያዋ መምታትና ከስጋት መገላገል የሚል ነው። የኒውክሌር ማበልጸጊያና የሚሳኤል ማከማቻ ቦታዎችን ከጥቅም ውጭ ማድረግ። ሁለተኛውና የፕሬዚዳንቱ የፖለቲካ መሰረትና አማካሪዎች ግሩፕ ነው። ይህ ቡድን ወደ ኃይል እርምጃ ከመግባታችን በፊት ቆም ብለን ልናስብበት ይገባል። ጦርነቱ ከተጀመረ ከማያባራ የጦርነት እልቂትና ፍጅት ውስጥ ነው የምንገባው ሲሉ ፕሬዚዳንቱን ሞግተዋል። አሜሪካ ፈርስት የሚለው የትራምፕ ፖሊሲ ከባህር ማዶ ጦርነቶች መራቅ አንዱ የፖሊሲው አካል በመሆኑ ለቃላችሁ ታመኑ ሲሉ ፕሬዚዳንቱን ተቃርነዋል። የዋይት ሀውስ ባለስልጣናት ይህን ይበሉ እንጂ ኢራን የዋይት ሀውሱን ዱለታ ከመጤፍ አልቆጠረችውም ነው የተባለው። አሜሪካ ለማስፈራራት እንጂ ወደ ጦርነት አትገባም። ይሁን ብላ እንኳ ብትገባ እጃችን አጣጥፈን የምንቀመጥ አይደለንም ይላሉ ኢራናውያን።